ስታክና IUL ወይም ደግሞ ኢንዴክስ ዩኒቨርሳል ላይፍ ምንድነው ልዩነታቸው? የትኛው ጋር ኢንቨስት ባደርግ ነው ጥሩ እያላችሁ ምትጠይቁኝ ያላችሁ። በአጭሩ የሁለቱ ልዩነት የተለያዩ ስታክ ላይ ሚቹዋል ፈንድ ሊሆን ይችላል፣ ስታክ ሊሆን ይችላል። የተለያየ ቦታ ስናስቀምጥ አንደኛው በኋላ ላይ ስናወጣ ታክስ እንከፍልበታለን። እንደዚሁም ደግሞ ሪስክ ወስደን ነው የምናስገባው አይደለ? ማርኬቱ ሲወርድ ወደ ታች ከወረደ አብሬ ወርጄ ሲወጣ ወጥቼ ብለን ገንዘባችንን ሪስክ ያለበት ቦታ ነው የምናስቀምጠው ማለት ነው። ማውጣት ስንፈልግ ደግሞ የከሰርንበት ሰዓት ሊሆን ይችላል። ራይተዌ እንደ ኢመርጀንሲ ፈንድ ልንጠቀምበት አንችልም ማለት ነው። ኢንዴክስ ዩኒቨርሳል ላይ ሲመጣ ግን ኢንዴክስ ዩኒቨርሳል ላይፍ ውስጥ ስናስቀምጥ የመጀመሪያው ነገር ራይተዌ እኛ አንድ ነገር እንኳን ብንሆን ፕሮቴክት የሚያደርገን ከቨሬጅ አለን ማለት ነው። አፎርድ እንደምናደርገው ለምሳሌ 500,000 ሊሆን ይችላል፣ 1 ሚሊዮን ሊሆን ይችላል። ራይተዌ አቬለብል ነው። ስታኮች ላይ ሚቹዋል ፈንድ ሌላ ቦታ ላይ ብናስቀምጥ ግን ራይተዌ የሚሰጠን ነገር የለም። ገና ሰርቶ ታይም ጠብቀን ነው። ስለዚህ ራይተዌ ግን አቬለብል የሚሆንልን ኢንዴክስ ዩኒቨርሳል ላይፍ ስናስቀምጥ ነው ማለት ነው። ሌላው ነገር ደግሞ ማርኬቱ በሚወርድበት ጊዜ ወደ ኔጌቲቭ በሚወርድበት ጊዜ ኔጌቲቭ ውስጥ አንገባም ማለት ነው። ስለዚህ ያደገው ገንዘባችን ሌትሳይ 20,000 30,000 አይተን ከሆነ አካውንታችን ውስጥ ስታኩ ወደቀ ተብሎ እኛ ሉዝ የምናደርገው ነገር የለም። እዛው ባለንበት ነው የምንቆየው ማለት ነው። ከዛ ደግሞ ማውጣት ስንፈልግ ደግሞ ያየነው ገንዘብ አቬለብል ስለሆነ አሁን ከስራለሁ አልከስርም የምንለው ነገር የለም። አቬለብል የሆነ ገንዘብ ካለን አውጥተን መጠቀም እንችላለን ማለት ነው። ሌላኛው ነገር ደግሞ በምናወጣበት ጊዜ ሌትሳይ ሪታይርመንት ድረስ ሴቭ አድርገነው ሊሆን ይችላል። ማውጣት ስንፈልግ ምንም አይነት ታክስ አንከፍልበትም ማለት ነው። ስለዚህ ይሄንን ቦታ አድቫንቴጅ መውሰድ የምትፈልጉ ሰዎች አሁን በዚህ ሰዓት እንደዚህ አይነት ነው ለኔ የሚያስፈልገኝ፣ ሪስክ መውሰድ አልፈልግም፣ መጀመሪያ ፕሮቴክትድ መሆን እፈልጋለሁ፣ ፋሚሊን፣ ራሴን፣ ኢንካሜን ፕሮቴክት አድርጌ ነው ሴፍ ሆኜ ማሳደግ የምፈልገው ገንዘቤን የምትሉ ኮንታክት አድርጉኝ፣ ደውሉልኝ፣ አሳያችኋለሁ ማለት ነው። ቴንኪዩ ሰላም ዋሉ ባይ